አሜሪካና ኢራን የሰላም ድርድር በጀመሩበት በአሁኑ ወቅት እስራኤል በሊባኖስ ላይ የምታደርገውን ጥቃት አጠናክራ ቀጥላለች። ይህ የእስራኤል ጥቃት እየተካሄደ ላለው ለሰላም ድርድር እንቅፋት እንዳይሆን ተሰግቷል። እስራኤል በሊባኖስ ላይ የምታካሄደውን ጥቃት ዛሬም አጠናክራ ቀጥላለች። ዛሬ ቅዳሜ ሚያዝያ 4 2018 ዓ.ም ወይም ደግሞ አፕሪል 11 2026 የእስራኤል ተዋጊ አውሮፕላኖች በደቡባዊ ሊባኖስ የተለያዩ ከተሞች ላይ በሰነዘሩት ከፍተኛ የአየር ድብደባ የነፍስ አድን ሰራተኞችን ጨምሮ ቢያንስ 13 ሰዎች መገደላቸው ተረጋግጧል። የሊባኖስ ጤና ጥበቃ ሚኒስቴር እንዳስታወቀው ጥቃቱ በተለይ በናባትህ ግዛት ላይ ያተኮረ ነበር ብሏል። በክፋር ከተማ በተፈጸመው ጥቃት የሕክምና ረዳቶችን ጨምሮ 4 ሰዎች ሲገደሉ በዘፍታ ከተማ ደግሞ የሲቪል መከላከያ አባልን ጨምሮ 3 ሰዎች ሕይወታቸው አልፏል ብለዋል። በተጨማሪም በማይፋዱን ከተማ አንድ የመኖሪያ ሕንፃ ሙሉ በሙሉ መውደሙና በውስጡ የነበሩ ሰዎች መገደላቸው ተዘግበዋል። የሊባኖስ መንግስት እስራኤል የጤና ባለሙያዎችንና የነፍስ አድን ቡድኖችን ኢላማ ማድረጓን ዓለም አቀፍ የሰብአዊ መብት ሕግጋትን የጣሰ ግልጽ ጥቃት ሲል ኮንኖታል። ጥቃቱ የተፈጸመው በሊባኖስ በኩል የሲቪል ኤሌክትሪክ ጄኔሬተሮችና መሰረተ ልማቶች በከፍተኛ ሁኔታ በወደሙበት ወቅት ነው ተብለዋል። ይህ ወታደራዊ ውጥረት የጨመረ ቢሆንም በሌላ በኩል እስራኤልና ሊባኖስ በተመድና በአሜሪካ አሸማጋይነት በሚቀጥለው ማክሰኞ በዋሽንግተን የሰላም ንግግር ለመጀመር ቀጠሮ መያዛቸው ተሰምተዋል። ይሁን እንጂ በየቀኑ እየጨመረ የመጣው የሟቾች ቁጥርና የእስራኤል ወታደራዊ እንቅስቃሴ ለድርድሩ ስኬታማነት ስጋት መፍጠሩ ተንታኞች እየገለጹት ይገኛሉ። በሌላ በኩል ደግሞ አሜሪካና ኢራን እያካሄዱት ላለው ለሰላም ድርድር ኢራን እንደ ቅድመ ሁኔታ ያቀረበችው አንዱ ነጥብ እስራኤል በሊባኖስ ላይ የሚታካሄደውን ጦርነት ካላቆመች ለሰላም ድርድሩ እንደማትቀመጥና እንደማትቀጥል አስታውቃ ነበር። እስራኤል ሊባኖስ ላይ የምትፈጽመውን ጥቃት አጠናክራ መቀጠሉ ደግሞ በአሜሪካና በኢራን መካከል ኢስላማባድ እየተካሄደ ላለው የሰላም ድርድር እንቅፋት እንዳይሆኑ ተዘግቷል። ይህ እንዳለ ሆኖ በደቡብ ሊባኖስ በእስራኤል ጦርና በሂዝቦላ መካከል ጠንካራ ውጊያ ተቀሰቀሰ ተብሏል። የእስራኤል የመከላከያ ሰራዊት በደቡብ ሊባኖስ ከሂዝቦላ ተዋጊዎች ጋር የተደረገውን የፊት ለፊት ውጊያ የሚያሳይ የምስል መረጃ ይፋ መደረጉም ተነግሯል። በጦርነቱ የቆሰሉ የእስራኤል ወታደሮች እንደነበሩ የተነገረ ሲሆን ከፊት ለፊቱ ውጊያ በኋላ እስራኤል የአየር ጥቃት ፈጽማለች ተብለዋል። በአየር ጥቃቱም የቆሰሉ የሂዝቦላ ተዋጊዎችም እንደነበሩ ተነግሯል። ይህ አሁን የደረሰን ሰበር ዜና ነው። በኢራን ሰማይ ላይ ዛሬ የጭነት የጦር አይሮፕላኖች መታየታቸው ተዘግበዋል። በመካከለኛው ምስራቅ ያለው የወታደራዊ ውጥረት በከፍተኛ ሁኔታ በጨመረበት በዚህ ወቅት በኢራን መዲና ቴሄራን ሰማይ ላይ የሲ-130 የጭነት የጦር አውሮፕላኖች ሲበሩ መታየታቸው ተዘግበዋል። ይህ ደግሞ የሆነው አሜሪካና ኢራን በኢስላማባድ በድርድር ላይ እያሉ ነው። በሌላ በኩል ደግሞ በኢራን አሜሪካና እስራኤል መካከል ለ40 ቀናት ሲካሄድ የቆየው ጦርነት ሰሞኑን አዲስ ምዕራፍ ላይ ደርሶ የነበረ ቢሆንም ፓኪስታን ጦርነቱን ለማስቆምና ለመቋጨት አሜሪካንና ኢራንን ወደ ድርድር ለማምጣት እየሰራች ነበር። ተሳክቶላት ዛሬ የሰላም ድርድሩ በአሜሪካና በኢራን መካከል ኢስላማባድ ተጀምረዋል። የጦር የጭነት አውሮፕላኖች በቴህራን ሰማይ ላይ መታየታቸው ደግሞ ኢራን 2 አማራጮችን ይዛ በጥንቃቄ እየተጓዘች ይመስላል። በዚሁ መሰረት እየተካሄደ ያለው የሰላም ድርድሩ ካልተሳካ ያለው አማራጭ ጦርነት ስለሆነ ለዚሁም ለጦርነቱ ዝግጅት እያደረገች መሆኑን የሚያሳይ ነው ተብለዋል። በሌላ በኩል ደግሞ አሁን በደረሰን ዜና በአሜሪካና በኢራን መካከል እየተካሄደ ያለው የሰላም ድርድሩ በጥሩ ሁኔታ እየተካሄደ መሆኑ ታውቋል። ይህ በእንዲህ እንዳለ አሜሪካ የጦር መርከቧን በሆርሙዝ የባህር ወሽመጥ እንዲያልፍ ልካ ነበር ተብሏል። በሆርሙዝ የባህር ወሽመጥ ለማለፍ የሞከረችውን የአሜሪካ የጦር መርከብ ከኢራን የታጠቀ ኃይል የተሰጣትን ጥብቅ ማስጠንቀቂያ ተከትሎ የነበረችበትን አቅጣጫ ቀይራ
መመለሷን የኢራን የውጭ ጉዳይ ሚኒስትር አስታወቀ። የሚኒስቴሩ ቃል አቀባይ ኢስማኤል በቃኢ ዛሬ ቅዳሜ አፕሪል 11 2026 ወይም ደግሞ ሚያዝያ 4 2018 እንደ ኢትዮጵያን አቆጣጠር በሰጡት መግለጫ የአሜሪካ የጦር መርከብ ያለ ፍቃድ ወሽመጡን ለመሻገር ጥረት አድርጋለች። ቢሆንም በኢራን የታጠቁ ኃይሎች በኩል የተሰጣትን የማይቀለበስ ማስጠንቀቂያ ተከትሎ ወደ መጣችበት አቅጣጫ ተመልሳለች ብለዋል። ይህም በተመለከተ ኢራን በፓኪስታን አደራዳሪነት ለአሜሪካ በላከችው መልእክት መርከቧ ጉዞዋን የምትቀጥል ከሆነ በ30 ደቂቃ ውስጥ እርምጃ እንደሚወሰድባትና አሁን ላይ በሁለቱ አገራት መካከል እየተካሄደ ያለው ንግግር አደጋ ላይ እንደሚወድቅ አሳውቃ ነበር። እንደዚሁም ይህ ክስተት የተመዘገበው በአካባቢው የተኩስ አቁም ስምምነት እንዲደረግና ወሳኝ የሆነው የንግድ መስመር እንዲከፈት ዓለም አቀፍ ግፊት እየተደረገ ባለበት ወቅት ነው። የአሜሪካ የጦር መርከብ ወደ ሆርሙዝ የባህር ወሽመጥ እንድትጓዝ የተደረገው ታስቦበት ነው ተብሏል። መርከቧ በድርድሩ በማዘናጋት በአካባቢ ያለውን ቅኝት ለማድረግና የኢራን ጦር በወሽመጡ ላይ ምን ያህል ትኩረት እንደሰጠና ምን ያህል በትኩረት እንደተከታተለ ለማረጋገጥ ነው ተብሏል። በሌላ በኩል ደግሞ በኢራንና በአሜሪካ መካከል እየተካሄደ ያለውን የሰላም ድርድር ዓለም በሙሉ ትኩረት እየተከታተለው ነው። እንደዚሁም ውጤቱን በጉጉት እየጠበቀው ነው። ይህ በአሜሪካና በኢራን መካከል ፊት ለፊት ለመጀመሪያ ጊዜ እየተካሄደ ያለው የሰላም ድርድር እስካሁን በጥሩ ሁኔታ እየተካሄደ ነው ቢባልም ስጋቶችም እየተደቀኑ መሆናቸው እየተነገረ ነው። ከአሜሪካ ፕሬዝዳንት ዶናልድ ትራምፕ እየተሰጡ ያሉ ማስጠንቀቂያዎች እየበዙ መሆናቸው እየተነገረ ሲሆን ሌላው ደግሞ ከሁለቱም ሀገራት የቀረቡ የቅድመ ሁኔታ ማወያያ ነጥቦች ለሰላም ድርድሩ እንቅፋት ሊሆኑ እንደሚችሉ ተገምተዋል። ቀጥሎ አጠር ያለች የስፖርት ዜና አለን። ዛሬ የእንግሊዝ ፕሪሚየር ሊግ ጨዋታዎች ተካሂደዋል። ከፍተኛ ትኩረት የተሰጠው የአርሰናልና የቦርንሞዝ ጨዋታ በቦርንሞዝ አሸናፊነት ተጠናቋል። የአርሰናል ሽንፈት አርሰናልንና ደጋፊዎቹን አስደንግጧል። በጨዋታው አርሰናል ከተጠበቀው በታች ወርዶ ሲገኝ የክለቡ አሰልጣኝ ሚካኤል አርቴታ ይህንን አምኖ ይቅርታ ጠይቋል። ተጨማሪ አለን። ሚካኤል አርቴታ ደጋፊዎችን በይፋ ይቅርታ መጠየቃቸው ተሰምቷል። በጣም ተበሳጭቻለሁ ሲሉም ተደምጧል። ደጋፊዎችን ይቅርታ እንጠይቃለን ያሉት አርቴታ በቀጣይ መሻሻል አለብን፣ ከሚጠበቀው ደረጃ በጣም ወርደን ነበር ሲሉ ተናግረዋል። የመድፈኞቹ አሰልጣኝ ሚካኤል አርቴታ በሽንፈቱ በጣም ተበሳጭቻለሁ፣ ፊት ላይ በትልቅ ጥፊ እንደመመታት ነው ሲሉም ተደምጧል። ውድ ተከታታዮቻችን ለአሁኑ የያዝነው ዜና የእስካሁኑ ነው። ተመልሰን በሌላ ፕሮግራም እስክንገናኝ ደህና ሁኑ።